እስቲ ዝም በይኝ አሰለፍ። ቆይ ከዚህ በላይ አልሸከመው። ምን አድርግ ነው የምትይኝ? ረጋው ንጉሴ ቢሆንም ባይሆንም ለልጆች ስትል እሺ በለኝ። እነሱን ብዬ እንጂ እሱስ ቢሆን መች እንደዚህ ዳፈረኝ ነበር። እስቲ ተይኝ አሰለፍ። ዛሬ ያልወትሮ ጨለምለም ብሏል። እስቲ እሱን ተይውና ኩራዙን ልኩሽ። ይቺ ጀበና ምን ያደናብርሻል? በያውን እሳቱን አጥፊው፣ ቤቱን እንዳታነጂው። ደረዲያ አብርሃም ይሄ ልጅ ተጫወተብኝ። ማሙሽ ይሄ ጌጤ ማን ነው? አባት ሌላ እንደዚህ አይነት ጌጥ ያለው ሰው ታውቃለህ? ማን ነው? አጎታለሁ። ቆይ የአባትን ገዳይ ታዋል ነው? ልጁ ሴትዮዋ ጋር ትወስድልኛለህ። ልጅቷን ደግሞ እኔ ቤት ታመጣ። የቤተሰቦችን ገዳይ በቀል እንዳለብህ አዝንጋ። በትንሹ ቁስል ከመነፋረቅ በትልቁ ቁስል በቤተሰቦች ሞት የትን ናፍቆት አስብ እና ራስን እንደ ወንድ ቃኝ። ምን ገብቷል? ምነው ጋሼ እንደው የተከስክ ትመስላለህ? ጋሼ ምነው ጋሼ እንደው የተፈጠረ ነገር አለ? ምን መሰለህ አሁን እድሜ የቤተሰቦችን ገዳይ መበቂያ ጊዜ እንደደረሰ ያስታውቃል። ግን አሁን ይህን ስነግርህ ደግሞ
እሳት ውስጥ እየከተትኩ እየሰደድኩ እየመሰለኝ በጣም እየጨነቀኝ ነው። ምንም ያስጨንቅ ነገር አለ ጋሺ? የምስራይ ነው። ይሄማ ደስታ ነው። ከአሁን በኋላ ምን ወደ ኋላ አለና ናማቀፍ የምስራይ ነው ጋሺ? አንተ እኮ ነው ማና አለከም ኖር እንዴት ነው አንተ ሴት ልጅ የምትነካው? አገባ አያገባኝም። ወላሂ አንተ አረበሳሲቷ ታገር እንዴት ነው ሴት ልጅ የምትነካው? ባቻው ወኩሌ እናት ወሬ አይደለች ሴት ልጅ የምታነሳ ይደርባሉ። ተነስ ዳው ሄድ እከስ ታለም እንደው ተተረፍ እንደው የነሽ ለቃ አዲስ ነፈሰኝ ኧረ አይደለም ወደዚህ ነው። ስምሽ ማን ነው? ሜሊ ትባላለች። አክሊል እና ልሸኝሻ ማለት ልሸኝ አይ እኔ ራሴ ሄዳለሁ። አንተ ሄድ በዚህ ነው ይሻላል። አብርሃም ኧረ ጠብቀኝ ለቃው እኮ አዲስ ነች። ደግሞ ስሟ መክሊቴ ነው። ዛዲያ ይሄ ከኛ ጋር ምን ያገናኘዋል? አንተ ደግሞ ወባታራ አይተዋል። ጠንበለል እኮ ነች። እስቲ እንደው ንገረኝ፣ በድፍን ጎሳዬ እንደሱ አይነት ቆንጆ መልካም አለ ነው የምትለኝ? ዱሮም አንተ እንደዚህ አይነት ነገር አይገባም። በእንተ ስማ ለማርያም እንደው የማርያም እንግዳ ነኝ። በእንተ ስማ ለማርያም ደህና ዋልሽ እናት።
ደህና ነህ? እንዴት ነሽ እናቴ? እንዴት ነህ? ሰላም ነው? ደህና ነሽ? እግዚአብሔር እንደው ባለፈው እኮ ሳላመሰግን በቶሎ ብለህ ሄድክ። ምን ችግር አለው? ለመመሰጋገኑ ቀኑ የት ይልብናል? አይ የትም አይደብንም ግን አይ ምንም አይደል። ሌላ ጊዜም ተገናኝተን እንመሰጋገንም አይደል? በሰላም ነው ጋሺ? ምን ነው ሳትነግረኝ መጣ? ምን ሆነ ነው እግርህን? እግሬን እንዳነኪኝ። እንዴ ምን በሰላም ነው? እንዴ ማን እንደዚህ ያደረገ? አይ ልሽ እሺ ምን ሆነ ነው? ምን የቤተሰቦችስ ገዳይ ምን መግቢያ ሙጭ እኮ ሳጡኝ። ዛሬ ደግሞ እንደዚህ አድርገው ላኩኝ። ያ ከሴት አባቱ እንዳለ ንገረኝና ደሙን ነው ደመ ከልብ ማድረግለት እንጂ። ተረጋጊ። በቃ አንቺ መረጋጋት ነው ያለብሽ። ግድ የለም ንገረኝ አልኩ። ንገረኝ። ተረጋጊ። ግድ የለም አጎቴ። ለኔ ፈርተህ ከሆነ ምንም ነገር እንዳታስብ። ማንም የለውም ብለው አይደል እንደዚህ ያደረጉ? እኔ እንዳለው እንዳሳያቸው። እኔ የማውቀው የት አካባቢ እንዳሉ ነው። ሌላውን አላውቅምና ይኸውልሽ ተረጋጊና ይኸውልሽ ምን ታደርጊያለሽ መሰለሽ? እኔ ቤት ሄዳለሁ። ቤት ከሄድኩ በኋላ በስልክ የሚሆነውን ነገር እናወራለን። እሺ አንቺ ተረጋጊ። ማነህ እባክህ እስኪ አግዘኝ። አይ አንቺ ተረጋጊ። ወደ ቤት ግቢ። ናስቲ አንሳይ። ማስተባበል እንጂ ጋይ ሰይፈ እኛንም አበርታን። አዎ ይበቃናል። ደግሞም ጊዜ በልተናል። ደህናውን ጊዜ ያምጣልን። ለልጆቻችን ጊዜ እንለምናለን። ይህ መንገድ አንተ ቃል መጣ ማጣን እንግዲህ መንገድ በለጠ የሚባል ሰው ታውቃለህ? በለጠ ብዙ በለጠ አለ። በለጠ ማን ነው? በለጠ የሚሉት አታውቅም? እዚህ አካባቢ ነው። አላውቅም። አቡሽ ጋሼ ማን ነው እንደዚህ ያደረገው? ወዴት ሄዱ? እሺ ወዴት ሄዱ? ወዴት ሄዱ? ማን ናቸው ጋሼ? ማይረቡ ሰዎች ጉድ አደረጉ። አይዞህ ወዴት ሄዱት? ተነስ አግዘኝ።
ምንድን ነው ጉዱ? አብራ አትናገርም እንዴ? ጋሼ ምን ተፈጥሮ ነው? ያብሮኔ እባካችሁ አትጩሁ። አትናገርም እንዴ? ይኸውም ትረብሻላችሁ። አትጩሁ። እውነቱን ነው። አትጩሁ። ይልቅ ማረፊያውን አሰናድሉት። ግቡ፣ ግቡማ። እኔ ሰላም ነኝ፣ ሰላም ነኝ፣ ሰላም ነኝ። ማረፊያውን አሰናድሉት ነው። እዚህ አረፍ በሉ ላሰናዳው። ቶሎ በይ። እሺ ቀስ ብለህ ተሰናዳ። በቃ እንግዲህ ቤትሽ ደረስሽም አይደል? አዎ ደረስኩ። በይ በቃ ግቢ፣ ኋላ እንዳይለምድሽ። ጋሼ የሆነ ነገር በለኝ ጋሼ። እፍዬ እትይ እፉ ጋሼ ምን ተፈጥሮ ነው ጋሼ? ኧረ ጋሼ ምንድን ነው? ጋሼ ኧረ የሆነ ነገር በለኝ ጋሼ። ተነስ ጋሼ። ጋሼ በቃ ተነስ ጋሼ። ምን ተፈጥሮ ነው? ቆይ ምን ተፈጥሮ ነው? ማነው እንደዚህ ያደረጋችሁ? ጋሼ ንገረኝ፣ ማነው እንደዚህ ያደረጋችሁ? ጋሼ ንገረኝ ጋሼ። እፍዬ ጋሼ ተነስ ጋሼ። ኧረ ሰው አለ።
አሁን መበርታት ነው ያለብህ። መልፈስፈስ በአካባቢ ያሉትን ሰዎች ነው የሚያሳጣው። እኔ ብቻዬን ተወጥቻለሁ። አሁን በኋላ ምን ማድረግ እንዳለብህ አልመክርህም። ገሻንተ ትብለሃል ጋሽ። አንተ ብቻ ራስን ጠብቅልኝ እንጂ ቀርቤ ይልሻል። በቃ ወንዶች ዘመዶች ጋር ልሰስብ ደህና ነው። አብርሃም ተጠራኩ። አልሰማከኝ አብርሃም? አልሰማሁሽም። እናት እንደው ይቅርታ። ምን ሆነህ ነው ደግሞ ባለፈው ቀጥረኸኝ የቀረኸው? መቼ ልጅ ሆነና እናት የለ ምን የትይንና ኤፍሬም የቀን ጅብ አንድ ቀን ቢነጥቀኝ እንጂ መች ፈልግ የሆነና እንዴ? አይዞህ እሺ፣ አይዞህ በቃ በርታ በልሽ። ትይዝበታለሽ? ኧረ የለኝም፣ እንዲሁ ዝም ብዬ ዞር ዞር እያልኩ። እንዲያኮነማ እንደው እዛ ወዲያ ግድም ቁጭ ብለን እናውጋ። እሺ እሺ ልጅ የበሮቹ ጌታን ነበረ ነው መቼም ቢነግድ በራሱ ቢያስነግድ በራሱ የጎበዞች ወንድም ብር ነው ትራሱ። አራሹ ገበሬ ሳተናው ገበሬ እንደ ጀት ይበራል የጠመደው በሬ። ፈንዴው 100 ጤፉ 100 ያበድራል እንጂ አቅም ሸምቶ የድንጋይ ባላረት የብረት ምሰሶ። የዘንድሮ የኔ ቢጤ ደግሞ ጭራሽ ምግብ ትቶ መሄድ ጀምሯል። ጀና ምንድነው? አረ ምንድነው? አረ ተው ሄሎ ጋሽ አብርሃም እንደፈለግነው እየሄደ ነው። አሁን ምን ማድረግ እንዳለብን ነው? እሺ ጋሽ
ቆይተው ይሞክሩ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ነግድልኝ አንቺ ምን ያፈዛታል እቺ? አንደኛው 5000 ብር በላ ጠብቶ በቃ መክሊት ሄሎ ሄሎ ግቡ። ኧረ የምን መስኮርመም ነው? ግቡ ወደዚህ። ያው ግቡ ወደዛ። ግቡ። ምነው ጋሼ ምንድነው ይሄ ሁሉ ምንድነው? አይ ሜሮንና ሀና ይባላሉ። የጓደኛዬ ልጆች ናቸው። ማለት ብቻህን ስለሆንክ አንዳንድ ነገር እንዲያግዙ ብዬ ነው። ምነው ጋሼ እንደው ነገሩን ሁሉ እያወቅህ ሁኔታዎችን እያወቅህ እንዴት ታደርጋለህ? አይዞህ እመነኝ፣ ምንም አይመጣም። እኔ አሁን ጥሩ እነሱም ስለሆኑ ነገር ያውቃሉ። እሺ ምንም አይመጣም። ቁጭ በሉ እንዴ። አዎ ቢሆንም ጋሼ ደግ አላደረክም። እኔን ሳታማክር ዝም ብለህ እመነኝ አልኩህ። እመነኝ፣ ምን ይመጣ ነገር የለም። አንተ ብቻ መስራት ስላለብህ ነገር አስብ። እሺ አብርሃም አስብ። ደህና ደሩ። ደህና ደሩ። የምትሄድበት ትቆያለህ እንዴ? አዎ ምን ነው? በቤቱ ውሃም የለ እንደው መቅደም እንድታሳይኝ ነበር። እንዲያ ከሆነ በቃ ተሰነዳጅ። እኔም አህይቱን አሰናድቼ ልምጣ። ስማኝማ አብርሃም፣ እንደው ስለ እትይና ስለ ጓደኛ ገዳይ የተገኘ ምንም ነገር የለም? አሃ ታዲያ አንተ እንደዚህ በአደባባይ መሄዱ ምንም የሚያስፈራ ነገር የለም መሆኑን? አዋ ምን ነው አብርሃም፣ ዝምታ በዛህሳ? ልክም አልመሰልከኝም። እኔም ብልሽ መመለሻው ይጠፋሻል እንዴ? አይ አይጠፋብኝም። በይ በቃ ያውና አው ለነገሩ አህይቷም ተመራሽ ነበር። እሺ በቃ ሰላሙን እጭ
እንዴት ነሽ? ሰላም ነው? ደህና ነሽ? ሰላም ነው? ተበረቻለሽ? እግዚአብሔር ይመስገን። እኔም በረታለሁ። እንግዲህ ምንም ማለት ይልቅ ይኸው ካልከኝን አምጥቼልሃለሁ። በቃ መታታዩም አልነገርኳት ይመለስ። እሺ ጋሼ እኛ እኮ ከገባን ገና የመጀመሪያ ቀናችን ነው። ለምን የደወላችሁ? እዛ ቤት የገባችሁበትን ምክንያት ረሳችሁ? አሃ እሱንም አልዘነጋነውም። ግን ልጁ ጋግርታም ነገር ነው። እኔ አያገባኝም። የፈለገው ጥግ ድረስ ሄዳችሁ ያልኩትን ፈጽሙ። ጨርሻለሁ። ወይ ሰውዬ ምን አድርጉ ነው የሚለን? አንቺ ልጅ አፍሽን ዝጊ። አዎ አድርጌልሻለሁ አልኩ እኮ። በቃ እደውልልሃለሁ። እሺ
ነው ጋሽ ሰይፈ። እንደምን አመሸ? አልመስል ቢለኝ ነው እኮ ጋሼ። አብርሃም ያለ ወትሮ ከራሱ ጋር በንዴት ማውራት ጀምሯል። ኧረ በፍጹም ግን ሁኔታው ያስፈራል። ደግ እሺ፣ ደህና ደሩ። ደግ አርፈሽ ቁጭ በይ እንግዲህ ነገር አትፈልጊም። ምን ለማለት ምን ልንገርህ? ምን ይመስል ልብ ካለሽ አላችሁ
ምን ያልፈሰፍስሃል? አይደለም ሰይፈ፣ በዚሁ ከቀጠለ እነኚህ ሰዎች የሚደርሱብን እየመሰለኝ ነው። ዝም በል። አንድ ነገር ልንገርህ፣ እኔ የዚህ ቤተሰብ ገዳይ መሆኔን ሳያውቁ መጀመሪያ ጨረሳችሁ። ግን ድንበሩ እያማረኝ አይደለም። ስዩም ምን ተፈጠረ? ቆይ ምን ሆነ ነው? ይቅርላ እኮ አንተ ባትደርስብኝ ሁሉን ነገር ገላልጦ ቁስ ነበር እንዴ። ምን ማለት ነው አንተ? ለዚህ ሽንፍላ አቤት እቺ አሮጊት ሁሉን ነገር ሳትሰማ ጨርሷል። በር ላይ ተለጥፋ ሁሉን ሳትሰማ ቅርም ጨርሷል። አሁን ለሁለታችሁ ነግራችሁ ይህን አካባቢ ጥላችሁ ጥፉ። መጀመሪያ ግን እኔን ደብድቡኝ። እኔን አረጋሽ ምን ማለት ምን ያስፈራል? ቦቅቧቃ እኔን ደብድቡኝና አስመስሉ። ደብድቡኝና አስመስሉ። ደብድቡኝ። በቃ ሂዱ። እዚያ አካባቢ እንዳትገኙ። ጥፉ። Mm.
መክሊት እህቴ አይደለችም። መክሊት እንዴት ነው እህቴ የምትሆን? መክሊት እኮ ልቀቅኝ። መክሊት እንዴት ነው እህቴ የምትችለው? መክሊት እህቴ አይደለችም። መክሊት እህቴ አይደለችም። ልቀቁኝ። አብርሃም አታስጨንቀኝ እንጂ ተው እንጂ ያለ ነገር እኮ ነው። መክሊት እህቴ አይደለችም። ትሰማኛለህ? መክሊት እህቴ አይደለችም። ራስን አረጋጋ እንጂ መክሊት እኮ ማለት በቃ አብርሃሜ ራስን አረጋጋ። ልቀቀኝ። መክሊት እህቴ አይደለችም። ወደዛ አይደለችም። መክሊት እህቴ አይደለችም። መክሊት እህቴ አይደለችም። ተረጋጋ። ይበቃል። ፉት በልበት አልፎ እኔ የምልህ አስራት ይሄ ልጅ ግን ነገርነውን ያመነን ይመስላል። ምን አማራጭ አለው? ከማመን ውጭ ምንም አማራጭ የለውም። አንሳው። ምን ያንቦቀቦቀሃል? አንሳው፣ አንሳው፣ አንሳው ሰውዬ። ሄሎ፣ አሎ። እስካሁን ለምንድን ነው ያልደወልክልኝ? አው ያው እንግዲህ የምደውልበት ሐሳብ የለም እኮ። እንዴት ታዲያ እንዴት ላድርግ?
አብርሃም አልመጣም ነው የምትለኝ? ለዛ እኮ ነው። ኧረ እባክህ አመነም አልጠረጠርም። እሺ እንደው ተነስ አብርዬ፣ አብርሃሜ ተነስ በል ተነስ፣ ከሱ ጋር ወደ ላይ ጠጋ ብለህ እንደው ተነስ 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 አብርሃሜ፣ ሲኝ ያልከው ተነስ 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 አብርሃሜ። በቃ አብርሃሜ ተረጋግተህ አናግረው። ሄሎ ሄሎ፣ አብርሃም እቤት መጥቼ ነበር። አንተ የለም። የት ሄደህ ነው? አንድ የምሄድበት ነበረኝ፣ እዛ ነው። እና ቆየ ነገር አለ? እንደውም መጣሁ። እሺ መጣሁ። ወዴት ነው? ሰይፈ ጋር ልሄድ ነው። በይ አንቺ ምሳ አቅርቢለት፣ ምሳ በልተህ ትሄዳለች። ማሆነውን እኔ ምንም አይሸኝም። አሁን መሄድ ነው መሄድ ነው የምፈልገው። ምንም አይሸኝም። በትይ እንደው አረፍ በል ቶሎ በይ አንቺ። እናንተ የነገራችሁ ነገር አለ እንዴ? እና የት ነው የሄድከው ምናምን ብላችሁ አትጠይቃችሁት? እንዴት ዝም ብላችሁ ለቀቃችሁት? ከንቶች። በደማ ቶሎ በል ልብስህን ቀይር። ያ ሰይጣን ካየህ ሌላ ነገር ነው የሚያስበው። አንቺ ፈጠን በይ። ምን ገጥሞት ነው አብርሃም እንደዚህ ተናገረ? ጋሼ እኛ እዚህ የሚፈጠረውን በሙሉ ነው የምንነግርህ። ቆይ ከዚህ በላይ ምን እናድርግ ጋሼ? ዝም በይ። ምድረ ቦቅቧቃ። የእናንተ አባት ልክ እንደናንተ ቦቅቧቃ ነበር። ምድረ ቦቅቧቃ። የምን አላችሁ? ሰላም ነው። ምን ነው ዛሬ ደህና አይደለም እንዴ? ፊትን ጥለዋል። የሄድክበት ጉዳይ አልቀናህም? ያ ነው እንግዲህ ራሴንም መውቀስ ሳይኖርብኝ አይቀርም። እሱን ያስተከዘ እውነት ነው። አይ በርታ፣ ቆፍጠን ማለት ነው። ቆፍጠን ማለት ነው።
ተው አብርሃሜ፣ ግን በጭንቀት ልትገለኝ ነው እንዴ? ቆይ ምን አለ ስልክህን እንኳን ብታነሳልኝ። ስልኬን ቤት እየወጥቼ እኮ ነው። እሱስ ይሁን እሺ፣ እኔ ብናፍቅ ለኔ የምትደውልበት ጊዜ አጥተህ ነው? ይቅርታ አልኩ እኮ መክሊቴ። ይሁን አልኩ እኮ አብርሃሜ። እንደው አልናፈኩም? ደውላለሁ። በቃ ቻው፣ ሰው ደውላለሁ።
ማን ነው? ኧረ ማን ነው? አብርሃም ኤፍሬም ራሱ ነው። ማ አየሁት እኮ ነው የምልህ። ጠባሳውን አየሁት። ራሱ ነው። ሰይፈ ራሱ ነው። አትለኝም። ሰይፈ ራሱ ነው። አብርሃም ምንድን ነው? የቤተሰቦቼ ገዳይ የኔ ማሳዳጊ ሰይፈ ነው እንደዚህ ያደረገኝ። ራሱ ነው የምልህ አብርዬ። ራሱ ነው። አበስኩ ገባ ናስቲ አረፍ በል። እንዴት ነው? እንዴት አርፋለሁ? ኤፍሬም እንዴት አርፋለሁ? እስከ ዛሬ ይሄን ጉድ ተሸክሜው ናተኛና ጠዋት እናወራለን። ናስቲ ተረጋጋ አብርሃም፣ ተረጋጋ። አረፍ ብለህ ደግሞ ነገ ሰው ምኑን ተረጋጋ? ተውኝማ። እስቲ አረፍ ብለህ Abraham! 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 Abraham. 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 ምን ሆነሃል አብርሃም? ቀሰቀስከኝ። ደህና አይደለህ እንዴ? ኤፍሬም መክሊቴ መንገድ ስታ አጎታችንንም ትገል እየመሰለኝ እንደው ተሳቀቅኩ እኮ። እሱስ ልክ ነህ። እኔም እኮ ምን እንደምናደርግ እኮ ጨንቆኝ ነው ዝም ያልኩት። የሆነ ነገርማ ማድረግ አለብኝ። እሱስ ልክ ነህ። ይህንን ነገር ቀጥታ ወደ አጎታችን ሳይሆን ወደ ሰይፈ ማዞር አለብን። አዎ ልክ ብለሃል አብርሃም። በል እንግዲህ ይህን ጉዳይ ለኔ ተው፣ እኔው ጨርሰዋለሁ። አብርሃም እንዴት ነው? ሰላም ነው? እንዴት ነው? በዚህ ድረስ እየመጣለሁ። ትንሽ ያልቀመሳል። እንደው ምንም አይቀመስልኝም። አብርሃም ያረፍ በል እንጂ እንዴ ቀምሰህ ትሄዳለህ። እየመጣለሁ ተጉዳይ ስመለስ ባይሆን መለስ ብዬ ቀምሳለሁ። ኤፍሬም በል ተከተለው። ቁጭ በል አንተ፣ ቁጭ በል ኤፍሬም። ወዴት ነው? ይከተል። ምን ማለት ነው እንዴ? አንተ እኮ እንደምትኩ ነው የሚያውቁት። ሀገሩ በጠቅላላ አንተ እንደሌለ ነው የሚያውቁት። እሱስ ልክ ነህ። ሰውም ካየ እንደው ጥሩ አይመጣም። በልቸው ሰላም ዋሉ። በቃ እንደው መክሊት የለችም እንዴ? ወጣች?
ቆይ ምን ሆነህ ነው ጋሼ? ወንድምሽን ገደሉት። የወንድምሽ ገዳይ ይሄ የጠላቶቻችን ቤተሰብ ተላላኪ ነው። እሱ ገዳይ ከዚህ ካደውን ወዴት ነው ያለው? ምን አውቄ እኔ ራሴ እኮ ደብድበው ሊገሉኝ ሲሉ እኮ ነው አምልጬ የመጣሁት። እንዴት አልጨነቅ እህት ዓለሜን ብቻዋን ትቼ እንግዲህ ምን ማድረግ ይቻላል? ቻል አድርገው እችለዋለሁ። አዎ በርታ። እሱ ካመጣ ነኝ እህት ዓለም ምን ሆና ነው? ለምን ይዘሃት መጣ? ተረጋጋ ኤፍሬም፣ እንደው እንድታውቀው ብዬ እኮ ነው። እሱስ ልክ ነህ። ርብቃዬ ፊቷ ላይ አድርገኝ። ፊቷ ላይ ርብቃዬ ማናት አብርሃም? ርብቃ ናት የኤፍሬም እህት። ኤፍሬም እኮ ነኝ እኔ እኮ ነኝ። አንተ ነህ? አልሞትኩም። ኤፍሬም ሁኚ አንተ ነህ? ወንድሜ በቃ ርብቃዬ በቃ ታያ ራስሽን አረጋጊ። እንባሽን ተረጋጊ። አልፏል አለዋ። በቃ አብርሃም ምን ሆነሃል? አብርሃም ምን ተፈጠረ? በእኔ ምክንያት ነው ሁሉ ነገር የደረሰባቸው። እንዲህ አትበል። ይቅር በሉኝ። ቆፍጠን በል እንጂ እንግዲህ ለእናንተ አደጋ ነው የምሆንባችሁ። ይቅር በሉኝ። እኔ ወንድምህ አይደለም እንዴ? ኦሆ በቃ ወደ ቤት እንግባ። ከፀሐይ ላይ ተነስ። ኦሆ ተነስ። ከፀሐይ ላይ ተነስ። አስራት ና እስኪ። አቤት ና እስኪ። ምነው በሰላም ነው እንዴ? ምን ሰላም አለ?
ያየው ምን ሰላም አለ? ወሬውን ትታችሁ ለምን ወዳለበት አጠቁሙ? ተረጋጊ እንጂ ልጄ። ምንድን ነው? ተረጋጊ? ከዚህ በላይ ምን ይነስታውጣ ነው የምረጋጋው? ተረጋጊ። እንዴት ብዬ ልረጋጋ? ሰምኛለሽ። እንደምታዩኝ ልረዳሽ አልችልም። እንደ ልቤ መንቀሳቀስ አልችልምና ካሁን በኋላ የሚረዳሽ አስራት ነው። ግድ የለም ጋሼ። ግድ የለሽም። አስራት የሚልሽ ስሚ። አንተ ጀግና አድርገህ አሳድገኸኝ የለ እኔ ብቻዬን በቃዋለሁ። በቃ አስራት የሚልሽን ስሚ። እሱ ነው ልረዳሽ የሚችለው። አስራት ይዛል። ነይ ተነሽ። ተነሽ። ሂጂ በሉ ለእናንተም ቢሆን የሚሻለው ይሄው ነው። አዎ ደግሞም አብርሃም አሁን ማተኮር ያለብን የእህት ጉዳይ ላይ ነው። እሱስ ልክ ነው። አዎ አብርሃም፣ ከሁሉም በፊት የእሷን ደህንነት ማረጋገጥ ይኖርብሃል። አንተም ቢሆን እንዲሆን ካታስጨንቀን። እሺ ኤፍሬም፣ እሺ እንዲያው ሆድ ቢብሰኝ እኮ ነው። አይባስ ወንድም አለም፣ ይልቅንስ ምን አሰብክ? ምን መሰላችሁ? የሆነ ነገር አስቤያለሁ። እንዲያው በቃ ተመለስ። ያደረስክ አይደል? ልሸኝሽ እባክሽ። ተይ ላስገባሽ ቤትሽ ትያለሽ። እኔ ራሴ እገባለሁ። ይኸው በሩ አይታይም። አደረስከኝ እኮ። በቃ ይተመለስ። በቃ ሂድ አንተ። እሺ አብርሃም እየመጣ አብርሃም እየመጣ መክሊት እንኳን ይሻልና ምን ሆነሽ ነው? እንደው የተጨነቅሽ ትመስያለሽ። በቃ ምን ሆነሻል አንቺ? አንቺን እኮ ነው ምን ሆነሻል እኮ ነው የምልሽ። በቃ አታልቅሽ። በቃ ተይ በቃ አልኩ እኮ። ተይ በቃ አልኩ። እንግዲህ ወይ ትንሽ በቃ እሺ ተነስ። ሰዓቱም እየመሸ ነው። አንተም እንደምሽ ትንሽ መክሊት የት አለች?
አንድ ነገር ላስቸግርሽ ነበር። ምን አትልሽ? የሴቶች ጉዳይ ሳላስብ ላስቸግርሽ። አይዞሽ ነይ ተከተይኝ። በዚህ ጋር ነሽ። እሺ እንደው አስቸገርኩ። አመሰግናለሁ። በቃ እኔ ልጣልሽ። እሺ አይዞሽ። ያለው ልጄ እንዴት ነሽ? ላገኝሽ አንዴ። የት? እዛች ወንዙ ጋር። እዛው ጠብቀኝ፣ መጣሁ። እዚሁ ነው። ነው የምትሄድበት? ትቆያለህ እንዴ? እሱ ፈጣሪ ያውቃል። ምን ነው? ምንም ዛሬ አባታችን ጋር ልንሄድ ነበር። ይሁን ደግ ሂዱ ሂዱ በሉ፣ እኔ ቸኩላለሁ። እሺ አብርሃም። ሜሮኔ ወይ ምን ነው ተከሽ? ምንም ሀንዬ ነገርሽው እንዴ? አይ አልነገርኩት። ይሄ እንደው አንቺ ሳትረቢ በይነ ያዙሽ።
ሞተች። ንገረኝ፣ ሰይፉ የት ነው ያለው? በልጆች አስፈራርቶ ሁለታችሁ ናችሁ አብራችሁ ትጫወቱ። ኧረ እኔ አይደለሁም ልጄ። አብርሃም ይሄ ልጅ ተጫወተብኝ እኮ እናንተስ የምታመልጠኝ መስሎሃል? የምታመልጠኝ መስሎሃል? ማሙሽ ይሄ ጌጤ ማን ነው? አባት ሌላ እንደዚህ አይነት ጌጥ ያለው ሰው ታውቃለህ? ማን ነው? አጎት አለው። ቆይ የአባትን ገዳይ ታዋል እግሩን ብቻ ነው? ትሰማኛለህ? ልጁን ሴትዮዋ ጋር ትወስድልኛለህ። ልጅቷን ደግሞ እኔ ቤት ታመጣ። አሁን ጥያቄ አልፈልግም። ጥያቄ ካለ በኋላ አሁን ሂድ ያልኩህን አድርግ። ሂድ ያልኩህን አድርግ። በልጆች አስፈራርቶ ሁላችሁም ብዬ ሳልገባ አሁን ሁኔት እንዳለ ልጅ ጉዳት ደርሶበት ጤና ጣቢያ መግለጫ የተመለሽ ሴት ጠባቂዎች አሉ። ሴት ተመለሽ እባክሽ ይወዳለ ስራቴ ምንድን ነው? ምን ጉድ ነው?
ድፍረቴ ሁሉ ከዳኝ እኮ ለገለው እንደነበረ እያወኩ እንዴት ብዬ ልግባ? እሱ መች ጠፍቶህ ነው አንቺ ደግሞ እንደዚህ የምትይው? አሁን ይልቅ እንዴት ብዬ ነው አይኑን የማየው? ኧረ ተይ መክሊት ተይ፣ ተነሽ ተነሽ ተነሽ፣ አይሆንም ተነሽ። ለእኔ አንቺን ማግኘቴ ብቻ በቂ ነው። ተነሽ መክሊት ተነሽ 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 ተነሽ። ኤፍሬም በቃ ያልጠቅማትም ለእህቴ ከዚህ በኋላ ለእህቴ ምንም አልጠቅማትም ከዚህ በኋላ እኔ ሞትኩ ዞሬ ካሁን በኋላ ለእህቴ አብርሃም ተው እንጂ ራስን አረጋጋ። ይልቅ ተው በቃ አብርሃም ተው። እንዴልቶ ዛሬ እንዴት እንዳለፈች ተው እንጂ ያ ወንድም ጋሻ እንዲህ መሆን ምን ያደርጋል? ኤፍሬም ያልጠቅማትም ለእሷ በቃ ራስን አረጋጋ። እኔ ሞትኩ ዞሬ እኔ ምንም አላደርግልም። እኔ ሞቼ ቆፍጠን በል እንጂ እንዲህ መሆን ምንም ጥቅም የለውም። ተው አብርሃም ምንም አልጠቅማትም። በቃ ተው በቃ አብርሃም እኔ ሞቼ እህቴ ምንም አልበጀኋትም። ኤፍሬም ምንም አላደረኩላትም። ለእህቴ ምንም አላደረኩላትም። ምንም አላደረኩላትም። እንደው ቀስ በይ አንቺ። እንዴት ናችሁ? መክሊት አላችሁ? ደግነሽ የኔንም ጸጉር ያትሰሪ አንቺ ለመሰራት ፈልግ እንጂ መስሪያው መች ይጠፋል ብለሽ ነው መክሊት? አንቺማ መች የምትሰሪበት ጊዜ አለሽ? ተይ እንጂ መክሊት፣ ሁሌ መተከት ነው ስራ።
ብለሽ ነው? ባይሆን አንቺም ትካዜውን አብዝተሽዋል። እንደው ምን ሆነሽ ነው? ከአንቺ እንኳን እኔ ይሻላለሁ። እንደውም ሳትነግሪኝም እንጂ ይልቅ እሷን ታያትና እስኪ አንቺ ንገሪኝ። እኔማ ምን ልንገራችሁ? ምነው መክሊቴ መክሊት ምን ሆነ? አስተራንቺ ቻልኩኝ ፍሬም የቴ ናፍቀኛል። አብርሃም ተረጋጋ እንጂ እንዴት ብዬ ልረጋጋ? ይኸው 3 ዓመት ሙሉ ተረጋግቼ ጠበቅኳትም አይደል? እሱስ ልክ ነህ። እንደው የሆነ መላ እንፈይዳለን። አሁን እንግዲህ መላ መፈለግ አለብን። ወደ ቄው ተመልሼ እህቴን ማየት አለብን። ይኸውልህ ምን እናደርጋለን መሰለህ? መክሊት ትታያለች። ኤፍሬም ደግሞ አብረን አንድ የገባው ነው። ለኔ ብቻ እንዴት ትታየኛለች? ያው ለአንተ ከታየችልህ ብዬ እኮ ነው። ምን ትታየኛለች ብለህ ነው? እስኪ ፈልግ አድርጋት በአይና ማተር እስኪ አንተ እንዲሁ ምን ነበረበት እሷም እንደ ወንድም ማዛ ተቃጥላ ቢሆን ኖሮ ተውዋሽ ከዚህ ምን ለነፍስ ያህል እንኳን ብትተዋት እስቲ ተዋት። እሷ በሰላም ትኖር። ወሬኛ ለነፍስ ትሰማኛለህ? ለእኔ የሚበጀኝ ለነፍሴ ብሎ ከሚምራት ነፍሷን ቢነጥቃት ነበር። እዚህ ወሬን ተውና ቤት ሄደህ ያልኩህን አሰናደ። ወሬኛ ሰላም ነሽ? ተናገሪ እኮ ነው ብለሽ አንቺ። እኛ ምንም አናውቅም። አብርሃም እባክህን ተወን። እንዴት ነው ማታቂ? ብትናገሪ ይሻልሻል። ለካ እስከ ዛሬ ሴራ ስታሰሪ ይኖሯል። አይደለም አብርሃም፣ እኛ ምንም አናውቅም። ተናገሪ ብያለሁ። ተናገሪ። ሻውን እንደው ያባትሽ እንደው ተናገሪ አንቺ። ያንዴ አትናገሪም። ኋላ እንዳልጸጸት አንቺም አይሆን ነገር አድርጌ አንድ በላችሁ። አንተ
ትናገሪያለሽ አትናገሪም? እኛ ምንም የምናውቀው ነገር የለም። አንቺ ስትሆኝ እንዳትበላሹ። ምንም የምታውቁት ነገር የለም። እጠብቀዋለሁ፣ እዚሁ እጠብቀዋለሁ እስኪመጣ። ይቃላ ትናገሩ ናኩጃን እኮ ነው ለአንተ አንዴ ሙደት ማገና ትያቺ አፈሸልኝ አንተ ከዛሬ ለካ ሴራ ስታሴር ኖሯል። በተናገር ተናገረው። ምንድን ነው ያሴራችሁ? አንተ ተናገር። እኔ ስሞን ታዲያ መመረ ነው እንዴ? እኔ መመረ ነው ይመስል ተናገር። አሁን ዝም ብለህ አትንቦቅቦቅ፣ ዝም ብለህ አትንቦቅቦቅ። እሱም ቢሆን ያው ዘመዱ ነው። ይኸውልህ አሁን ዝም ብለህ ስማኝ። ለምን ሲል እንደዚህ ያደርጋል? የወንድሙ ንብረት ለመስረፍ ሲፈልግ ሀብት ንብረታቸውን ለመውሰድ ሲፈልግ እርስ በርስ አባላቸው ገደለ እና በለጠ ነው እንዲያደርገው ነው የምትለኝ? አክል ደቃቸው ልጆችን አክል ደቃቸው ዘንባል ያለብን ካደረስክ በኋላ ነው ልጆችን ደቃቸው ከዚህ ነገር በኋላ መምህር ነው እንደሚመስልህ? መምህር ነው ወይ መስልህ? በቃ እሺ ልጆችን ትሳቸው ነው ኤፍሬም በእናምጣ
ውሻ አረመኔ! እሺ እባክህ የገደልከኝ መስሎህ ነበረ? የሞትኩ መስሎህ ነበር አይደል? አልሞት አልኩ። ለምን አስፈለገ የሁሉ ነገር? ተናገር ተናገር እኮ ነው የምልህ። እንዴት ባደረግከው ነገር አልመስልህ ጭራሽ በአካል ልትገላኝ መጣ። መክሊቴ አንቺ እንደምታስቢው አይደለም። መክሊቴ እንደምታስቢው አይደለም። መክሊቴ ይሄ ነው ለዚህ ሁሉ ነገር ምክንያት ይሄ ነው። ይሄ አጎት ተብዬ ነው። አራስ ነው መክሊቴ። ለምን አብራ ለምን ሁሉ ሰው አስፈለገ? ለምን በውሸት ወንድም ልትገል አስፈለገ? ሄሎ ስዩም። አቤት። ቶ ዝም ብለህ ብቻ ተከታተለው። ሄሎ ስዩም። አዎ እና አልኩህን አደረግ። አንበሳ ለነገሩ አንተ ተማመንብሃለሁ። ሄሎ አብርሃም ተረጋጋ። ዝም በል። የሁሉ ነገር የሆነው ባንተ ነው። ግድ የለም ተረጋጋ አብርሃም። የሁሉ ነገር የሆነው ባንተ የሚጸጥተኝ ባልገልህ ነው። አብርሃም Ah!